ዛሬ ጧቱም ጥቃት አሁንም ሞርተር 3 ሞርተር ነው የወረወርነው። በጣም ውጤታማ ነው። እንቀጥላለን። በመላ አማራ ግዛቶች ዘመቻነት በሚል በፋኖ ኃይሎች የተጀመረው ዘመቻ መሃል ባህር ዳር ላይ ደርሷል። በከተማዋ የቦምብ ፍንዳታ መፈጸሙ ሲነገር፣ በከተማዋ ዙሪያ ደግሞ ከባድ ውጊያ መከፈቱ ታውቋል። የዘመቻነት ኦፕሬሽን በሌሎች አካባቢዎችም ተጠናክሮ ሲቀጥል የአማራ ፋኖ ከተሞችን መቆጣጠሩ ይፋ አድርገዋል። በተመሳሳይ ባረጋ ከበደ ሙሴዎቻችን ናቸው የተባሉ የአድማ ብተና አባላት ደግሞ በገፍ ወደ ፋኖ እየተቀላቀሉ ነው ታውቋል። በሌላ በኩል በኦሮሚያ ክልል በአማራ ተወላጆች ላይ የሚደርሰው ግፍና ሰቆቃ ዛሬም ተጠናክሮ ቀጥሏል። ሰሜን ሸዋ ላይ በየሳምንቱ ከሚታገቱ ሰዎች በተጨማሪ በወለጋ ደግሞ በሽመልስ አብዲሳ ትዕዛዝ በክልል ልዩ ኃይል መገደላቸውን ቀጥለዋል። ይህን ተከትሎ ታየ ደንዳና ጀዋር መሐመድ ምነው ብልጽግና አንደበቱ ተዘጋ ሲሉ ዛሬም ጠይቀዋል። ጤና ይስጥልኝ የተከበራችሁና የተወደዳችሁ የአዲስ ሚዲያ ቤተሰቦች፣ ለተሰኙ የረፋድ መረጃዎች ይዘን ቀርበናል። መረጃዎቻችን በፍጥነትና በጥራት እንዲደርሷችሁ ደግሞ አዲስ ሚዲያን ሰብስክራይብ፣ ቪዲዮ ላይክ፣ ሀሳብ አስተያየት መስጠት እንዳይረሳ። የብልጽግና የሳይበር ቡድን በቻናላችን ላይ ተከታታይ ጥቃት ሲያደርግ ሰንብቷል። እንዲሁም ደግሞ ቻናሉ ቪዲዮዎችን ለመጫን ታቅቦ እንደነበር ይታወቃል። እነሆ ከቀናት በኋላ ነው ተመልሶ ቻናሉን መጫን የቻለው ማለት ነው። ይህን ለመቅረፍ ደግሞ ቤተሰብ ቻናሉን ሰብስክራይብ ማድረግ፣ ቪዲዮውን ላይክ እንዲሁም ሼር ማድረግ እንድታበረታቱና ይህን እንድትከላከሉ በአክብሮት ጠይቃለሁ። ሞገስ ሽፈራው ከእናንተ ጋር ቆይታ አደርጋለሁ። እስከ መጨረሻ አብራችሁን ቆዩ። በአማራ ክልል በአገዛዙና በፋኖ ኃይሎች መካከል የተካሄደ ያለው ውጊያ አጠናክሮ ቀጥሏል። ዘመቻነት በሚል በመላ ክልሉ ግዛቶች የተጀመረው የፋኖ ኦፕሬሽንም በአገዛዙ ኃይል ላይ ከፍተኛ ኪሳራ ሲያስከትል፣ የብልጽግናው ኃይል ደግሞ የድሮን ጥቃት የመጀመሪያ አማራጭ አድርጎታል። 18ኛ ቀኑን በደፈረ ዘመቻነት በባህር ዳር ከተማ መሃል ኦፕሬሽን ሲፈጸም፣ በከተማ ዙሪያም በከባድ መሳሪያ የታገዘ ውጊያ ተደርጎ አድሯል። አገዛዙ አብይ አህመድ ለፕሬዝዳንትነት ለመሾም ዓላማ ያደረገው ምክክር ኮሚሽን በሚያደርግበት ባህር ዳር ከተማ የቦምብ ፍንዳታ መፈጸም